ሀይሚዬ የኔ ቆንጆ የኔ አባት ማለት ነው። አይ አንተ ልጅ እንደው ስቃይ በዛ የምር ማለት ነው። ስለተገኘ ደስ ብሎኛል የኔ አባት የኔ ምስኪን ማለት ነው። የኔ ከርታታ የምር ልጁ ራሱ ተንከራተተ ገና በልጅነቱ ስቃይ እንደው ማንም ያላየውን ስቃይ እየበላ ያለው ማለት ነው። ቀጥል ደግሞ ችግኝ የምትባለው እኮ የሩታ አክስት አይደለችም የአብርሃም ነች እኮ በነገራችን ላይ ማለት ነው። እና አብርሃም ዛሬ ደንፎ እያለ ነው። ተረጋጋ እንጂ አይ ረጋ አሰከን ይባል ለማያውቀው ሂደ ደንፋ ራስ ወስደህ ተነስተህ አታስመስሉ እስኪ እዚህ ጋር ማለት ነው። የምር በጣም ነው የሚያስጠላው ማለት ነው። እና ገነት የምትባለው ሴትዮ ደግሞ በጣም ነው የምትደብረኝ ማለት ነው። ወሬዋ አንዳንዴ ሩታን ታስረግጣለች፣ አንዳንዴ ደግሞ አሁንም በእሷ ራሷ አሁን ራሱ ማለት ነው ሩታን እያሰጣ የምታሰድ ብሳነች። ሄርሜላ ተረጋጊ ሴትዮ፣ ኳስ በመሬት አንቺ የማያገባሽ ውስጥ ጨምላቃ ህይወት ውስጥ ያለሽ አንቺ መጀመሪያ ነው ገብተሽ ያጨማለቅሽ ማለት ነው። ጭቃ እንደ ጭቃ ነው እንደምታወሪው ማለት ነው። የሆነ እያሰብሽ አውሪ ስታወሪ ለማንኛውም ማለት ነው። እናንተ ናችሁ ያስገባችሁን ጨምላቃ ህይወት ውስጥ በግድ እኮ ሰው ጎትቷል ጋር አላስገባሽም፣ ራስሽ ነሽ የተጨማለቅሽበት ማለት ነው። እና ስታወሪ እኔስ ምንድነኝ ብለሽ አውሪ ማለት ነው። ሩታ ላይ ሲሆን ነው እንዴ የሞተው የሚነሳ። በነገራችን ላይ በስማሙል በጣም ነው የኔ ትገርመኛለች ሩታዬ እድሏ ማለት ነው። ለማንኛውም እንኳን ተገኘ ልዑሌ ማለት ነው የኔ አባት።